የሚያብሰለስላቸው ለሀገራችን ምን እንስራ ጥያቄ ነው። ከዓመታት በፊት የተካሄደው ውይይት ግን እንዲያው ባክኖ አልቀረም። ከውሃ ጋር የተያዙ ጥናቶችን የሚያካሂዱ 3 ኢትዮጵያውያን አንድ ጥናት በትብብር ለማካሄድ ወሰኑ። ጥናቱ ከኢትዮጵያ የውሃ ሀብቶች ከፍተኛውን ቦታ በሚይዘው አባይ ላይ ትኩረት እንደሚያደርግ ተስማሙና ስራ ጀመሩ። ኮሎራዶ በሚገኘው የዩናይትድ ስቴትስ ጂኦሎጂካል ሰርቬይ ውስጥ ተመራማሪ የሆኑት ዶክተር ገብርኤል ሰናይ ወሰዱ። የአለማ ዩኒቨርሲቲ ምሩቅ የሆኑት ዶክተር ገብርኤል ሙያቸው ከእርሻና ውሃ ጋር በቀጥታ የሚዛመድ ሲሆን ምርምራቸው የሳተላይት መረጃዎችን መተንተን ይጨምራል። 3ቱ ኢትዮጵያውያን ተመራማሪዎች ጥናቱን ያካሄዱት ከ2 የሌሎች ሀገር ባለሙያዎች ጋር ተጣምረው ነው። በጥናታቸው ከሳተላይት መረጃ በተጨማሪ በአባይ ወንዝ ዙሪያ ለ100 ዓመት ገደማ የተሰበሰቡ መረጃዎችን ተጠቅሟል። የናሙና መረጃዎችም ለጥናቱ በግብዓትነት አገልግሏል። የነ ዶክተር ገብርኤል ጥናት የአባይ ወንዝን የውሃ መጠን፣ በተለያየ ሀገር ላይ ያለውን የውሃ ፍሰት እንደዚሁ ወደ ወንዙ የሚገባውንና የሚወጣውን የሚዳስስ ነው። እነርሱ ያካሄዱት ጥናት ቀደም ሲል በአባይ ዙሪያ ከተካሄዱት ምርምሮች በምን እንደሚለየው ዶክተር ገብርኤል ሲናገሩም አባይ ላይ ብዙ ጥናት መደረጉን ግን አንዱ የአባይ ብቻ ችግር አይደለም፣ በተለይ አፍሪካ ላይ የመረጃ ችግር አለ ይላሉ። ብዙ ጥናቶች የሚደረጉት የተወሰነ መረጃ ከተወሰነ ሀገር በመውሰድ ሲሆን ያንን የተወሰነ መረጃ ለብዙ ቦታ ወካይ እንዲሆን እየተደረገ ካለው መረጃ በመነሳት ስለማይታወቀው እየተሰላ ነው። ብዙን ጊዜ ጥናት መጨረሻ ላይ የሚያመለክቱት ተጨማሪ መረጃ ያስፈልጋል እያሉ ነው። እነርሱ ይህንን ሲያደርጉ ልዩ የሚያደርገው የሳተላይት መረጃ መኖሩ መሆኑንም ያነሳሉ። ያ የሳተላይት መረጃ ሁሉንም ሀገር አንድ አይነት በሆነ መንገድና ደረጃ ባልተለያየ መረጃ ተስማሚ የሆነ ትክክለኛ በመሆኑ ያንን በማምጣት የተሻለ ግንዛቤ ይኖረዋል በሚል ነው የተጠናው። ልዩ የሚያደርገው የሳተላይት መረጃ ማምጣታቸው ሲሆን የአባይን ውሃ አጠቃቀም አስመልክቶ በግብፅና በሱዳን መካከል እንደ አውሮፓውያኑ 1959 የተፈረመው ስምምነት መሰረት ያደረገው በግብፅ አስዋን ግድብ ላይ የተለካ የውሃ መጠን እንደሆነ እንደ ዶክተር ገብርኤል ሁሉ መነሻቸው ከአለማ ዩኒቨርሲቲ ሆነው ዶክተር ዮናስ ካሳ ያስታውሳሉ። በወቅቱ በነበረው ልኬት 84 ቢሊዮን ሜትር ኪዩብ ውሃ ወደ አስዋን ግድብ ይገባል። በዋሽንግተን ስቴት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ዮናስ ጥናታቸውን ለማድረግ ሲነሱ ይህን ልኬት እንደገና ፈትሿል። ምክንያቱም አካባቢው ላለፉት 50 እና 60 ዓመታት ብዙ ለውጦች ተካሂዶበታል። የመሬት አጠቃቀም ለውጥ አለ። የደን ምንጠራም ይሁን የከተማ መስፋፋት፣ የሰው መጨመርና የአየር ጸባይ መቀየር አይነት ለውጦች አሉበት። በዚህ ጊዜ እንግዲህ ነገሮች እንደገና መታየት ይኖርባቸዋል። ቁጥሩም ተቀይሯል ወይስ አልተቀየረም የሚለው መታየቱ አስፈላጊ ስለሆነ ነው በዋነኝነት የጥናቱ መካሄድ ዓላማ ተደርጎ የተነሳ ይላሉ። አዲስ መረጃ ለመጨመርና የተለየ ግኝት ላይ ለመድረስ አልመው የተነሱት ተመራማሪዎች በእርግጥም ያነሱት ተሳክቶላቸዋል። ከዚህ ቀደም በተለያዩ ጥናቶች ይጠቀሱ የነበሩ 2 አሃዞችን ያፋለሱ አዳዲስ መረጃዎችን አግኝተዋል። የመጀመሪያው ከነጭ አባይ የውሃ መጠን ላይ ወደ 50 በመቶ በሱዳን ረግረጋማ ቦታ ገብቶ ይቀራል የሚለውን የቀድሞ ጥናቶች መደምደሚያ ያስቀረ ነው። በኢትዮጵያውያኑ የምርምር ውጤት መሰረት ወደ ረግረጋማው ቦታ ገብቶ በዚያው ወደ ከርሰ ምድር የሚዘልቀው የነጭ አባይ የውሃ መጠን 85 በመቶ ይደርሳል። ሁለተኛውና ለኢትዮጵያ ይበልጥ የሚጠቅመው የተመራማሪዎቹ ግኝት ደግሞ ዶክተር ዮናስ እንዳነሱት ወደ አስዋን ግድብ ይገባል የተባለው የውሃ መጠን ጉዳይ ነው። ግኝቱ እንደሚያትተው ወደ አስዋን የሚገባው የውሃ መጠን ቀድሞ ከሚታሰበው ከፍ ያለና በአመት 97 ቢሊዮን ኪዩቢክ ሜትር የሚደርስ ነው። በወንዙ የሚያልፍ ውሃ በሁለት አይነት ይለካል። አንዱ ዛሬ ሄደው ሲለኩት የሚገኘው ቁጥር ሲሆን ሌላው ደግሞ በተፈጥሮ የሚፈሰው ሌላ ሰው ሳይጠቀምበት የሚፈስ ውሃ ነው ይላሉ ተመራማሪዎቹ። በጥናታቸው ግኝት ሱዳን ወይም ሌሎች ሀገሮች ለመስኖ ባይጠቀሙበት ውሃው ምን ይሆናል የሚለውን ጥያቄ 97 ቢሊዮን ሜትር ኪዩብ ነው ብለው መልስ እንዲኖረው አድርገዋል። ግብፅና ሱዳን ግን ቀድሞ ሲስማሙ ሰነዱ እንደሚያሳየው መጠኑ 84 ቢሊዮን ሜትር ኪዩብ ነው ብለው ነው። በጥናቱ እንዳመለከተው ግን ልዩነቱ 13 ቢሊዮን ሜትር ኪዩብ ሲሆን ይሄ በኪሎ ሜትር ሲለካ 13 ኪሎ ሜትር ኪዩብ ማለት ነው። የአዲስ አበባ የቆዳ ስፋት
500 ስኩዌር ኪሎ ሜትር አካባቢ እንደሆነ መረጃዎች ያሳያሉ። ያንን ሁሉ ሸፍኖ አዲስ አበባን በ25 ኪሎ ሜትር ያጠቃልላል እንደማለት ነው። በሌላ በኩል ስናስበው የጣና ሐይቅ 28 ቢሊዮን ሜትር ኪዩብ ነው፣ የዚያን ግማሽ ማለት ነው ይላሉ ዶክተር ገብርኤል። ተመራማሪው እስካሁን በስሌት ውስጥ ሳይገባ የቀረው የውሃ መጠን ከኢትዮጵያ ሌሎች ወንዞች መጠን ጋር ያወዳድሩታል። የኦሞ ውሃ ፍሰት ከ15 እስከ 20 ቢሊዮን ሜትር ኪዩብ መሆኑን የሚናገሩት ዶክተር ገብርኤል በጥናት የተደረሰበት የአባይ ውሃ መጠን የኦሞን 3/4 እንደሚሸፍን ይገልጻሉ። ሸበሌና ገናሌ ወንዞችም ቢሆኑ ከ6 ቢሊዮን ሜትር ኪዩብ እንደማይበልጡ ያስረዳሉ። ዶክተር ዮናስ በበኩላቸው ኢትዮጵያ የገነባቻቸውን ግድቦች ውሃ የመያዝ አቅም በማነጻጸሪያነት ይጠቅሳሉ። የግልገል ጊቤ 3 ግድብ አቅም 14 ቢሊዮን ሜትር ኪዩብ መሆኑን ያነሳሉ። የተከዜ ግድብ ደግሞ 9 ቢሊዮን ሜትር ኪዩብ መያዝ ይችላል ይላሉ። ሱዳን ከአባይ የምትወስደው ውሃ መጠን 18.5 ቢሊዮን ሜትር ኪዩብ መሆኑንም በማስታወስ በየዓመቱ ወደ አስዋን ሳይታወቅ ይገባ የነበረውን ጥቅም ላይ ከምታውለው ውሃ ጋርም ያነጻጽሩታል። በአውሮፓውያኑ 2016 የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ያወጣው ዘገባ አለ። በዚያው ዓመት ኢትዮጵያ 10.5 ቢሊዮን ሜትር ኪዩብ ውሃ ተጠቅማለች። ከዚያ ውስጥ 85 በመቶ ለመስኖ፣ 7 በመቶ ለቀንድ ከብቶች፣ 8 በመቶ ደግሞ ለመጠጥና ለኢንዱስትሪ የሚሆን ነው። እንግዲህ የአባይ ውሃ ውስጥ ጠፋ የሚባለው ውሃ 13 ቢሊዮን ነው። ይህ ደግሞ የኢትዮጵያን ይህን ሁሉ የውሃ ፍላጎት የሚያሟላ ሲሆን ከዚያም በላይ ይተርፋል ይላሉ ዶክተር ዮናስ። ከዓመታት በፊት በታዋቂ የምርምር መጽሔት ላይ የወጣው ይህ የተመራማሪዎቹ ጥናት አዲስ ነገር ይዞ ቢመጣም ኢትዮጵያ ተጠቅማበት እንደማያውቁ ተመራማሪዎቹ ይናገራሉ። ኢትዮጵያ ልማትሽ ለህልውና ያደጋ ነው ብሎ ፖሊሲ አድርጎ የተነሳ ጠላት አለባት። የኢትዮጵያን መልማት መጠንከር ስጋት አድርገው የሚቆጥሩ ከዚህ ቀደምም የኤርትራን ትግል በማዳከሚያነት ሲገለገሉበት የኖሩ ሰሜናዊ የአባይ ተጠቃሚ ሀገሮች ከሀገር ውስጥ ተቃውሞ ከጂኦፖለቲካዊ ውስብስቦች ጋር ሆነው የሀገር ህልውና ጥያቄ ደቅነውብን ኖረዋል። ይህን ጉዳይ ከስር ከመሰረቱ መጋፈጥ የምንችለው ለአንዴና ለመጨረሻ ጊዜ የመፍቻውን ቁልፍም የምንጨብጠው ትልቁን ጥያቄ ስንገነዘብ ብቻ ነው። ኢትዮጵያ ብዙ የውሃ ሀብት አላት። ይህን ግዙፍ የውሃ ሀብት ግን የሚያዝ የሚጨበጥ የሚላስና የሚቀመስ ማድረግ ማለትም ማልማት አልቻለችም። የውሃ ሀብቷን አላለማችም። የሰማይ ዝናብ ከመጠቀም አልተላቀቀችም። ውሃ እያላት የሚጠማት ለም መሬት እያላት ረሃብ ዛሬም ያልተለያት አገር መሆኗ ተብሎ ያለቀ ነገር ነው። ረሃብን የማሸነፍ ትግሏ የግብርናና የኢንዱስትሪ ልማቷ ዞሮ ዞሮ የውሃ ሀብቷን መነሻና መሰረት ከማድረግ ውጭ አይደለም። የኢትዮጵያ የውሃ ሀብት ግን ብዙ ውስብስብ ፈተና አለበት። ሀገራችን ድንበር ተሻጋሪ ወንዞችን በተመለከተ ፍትሐዊ የውሃ ድርሻ ይኑረን ብለው ከሚታገሉ ሀገሮች አንዷና ግንባር ቀደሟ ናት። ይህ ራሱ እጅጉን የሚገርም መሆን ነበረበት። ስለ ፍትሐዊ የውሃ ድርሻ የምትሟገተው ውሃው አባይ የኔ የብቻዬ ነው እያለች አይደለም። በአባይ ወንዝ ላይ ከሱዳን የሚበልጥ የዋና ተጠቃሚነቱን ድርሻ የያዘችው ግብፅ እስካሁን ካላት ጥቅም በላይ ገና ተጨማሪ የምትፈልግ አባይን የራሷ ያህል አድርጋ የምታይ ሀገር ናት። የአባይን ውሃ ጉዳይና ጭቅጭቅ በሱም ላይ ተመስርቶ የሚመጣውን አድሎ፣ ግፍ፣ ጣጣና መከራ ዋናውን ወንዝ ራሱን አባይን ባለመንካት ብቻ የሚገላገሉትና የሚላቀቁት አይደለም። የአባይ ውሃ ጉዳይ አባይን የሚመግቡ በርካታ ገባር ወንዞችንም ይመለከታል። የትኞቹም ወንዞችን የውሃ መጠን መብዛትና ማነስ